ሰላም እንዴት ናችሁ? ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የቀይ ሽንኩርትን ከሎሚ ጋር አድርገን የምንሰራው ውህድ ለፀጉራችን እንዴት አድርገን እንደምንጠቀምና ለምን እንደሚጠቅመን ነው የምንነጋገረው። ዛሬ እዚህ ጋር የተጠቀምኩት እዚህ ጋር የሰራሁበት አንድ ቀይ ሽንኩርትና ሎሚን ነው የምጠቀመው። ቀይ ሽንኩርት በጣም ለፀጉራችን ለሳሳ ፀጉር በጣም የሚጠቅም ነው። የፀጉርን ብዛት የሚያመጣልን ነው። ፀጉራችን ከመሳሳቱ በፊት ደግሞ በጣም ፀጉራችን ከመጎዳቱ በፊት ከተጠቀምንበት ደግሞ በጣም ቆንጆ ነው። ፀጉራችን የበዛና ያማረ ሆኖ እንዲቆይ የሚያደርግ ነው። ዛላውን በጣም የሚያጠነክር ነው ይሄ አሁን የምንጠቀመው። ስለዚህ እዚህ ጋር አንድ ቀይ ሽንኩርት ነው ለአንድ ሰው አንድ ቀይ ሽንኩርት በቂው ነው። ስለዚህ እዚህ ጋር ይሄንንም ልጣጩንም አብረን ነው የምንጠቀምበት። ከሎሚ ጋር አድርገን ነው የምንሰራው። እንደዚህ አድርጌ በዚህ መልኩ ከትፌዋለሁ። ስለዚህ እንደዚህ አይነት እቃ ላይ በመገልበጥ ይሄንን ውህድ በመስራት ለፀጉራችን እንዴት አድርገን ፀጉራችንን መንከባከብና መጠቀም እንችላለን ነው። እዚህ ጋር 3 የውሃ ብርጭቆ ተጠቅሜያለሁ። ያው ፀጉሯ ብዙ ስለሆነ 3 ብርጭቆ ተጠቅሜያለሁ። እንደ ፀጉራችሁ ብዛት መጠቀም ትችላላችሁ። እሳት ላይ ከ10 እስከ 15 ደቂቃ እሳት ላይ እናቆየዋለን። በዚህ መልኩ ልክ እንደዚህ በደንብ መንተክተክ አለበት። ከዛ አውርደን ሲቀዘቅዝልን አጥልለን መጠቀም ነው። አሁን ቀዝቅዞልኛል። በዚህ መልኩ አጥልየዋለሁ። ለፀጉር ለመርጨት በሚመቸኝ እቃ ላይ ገለብጠዋለሁ። ስለዚህ እዚህ ጋር አሁን ሎሚ ጨምርበታለሁ። ስለዚህ እዚህ ጋር ግማሽ ሎሚ በቂው ነው። ውሃ ያለው ከሆነ ግማሽ ይበቃናል። ግማሹን ነው የተጠቀምኩት። እዚህ ጋር ሎሚውን የጨመርኩበት አንደኛው ለሽታው የሽንኩርቱን ሽታ ለመቀነስ፣ በተጨማሪ ደግሞ ፎሮፎር ካለብን ፎሮፎር 100% ነው የሚያጠፋልን። ፎሮፎር ማለት በሽታ ነው። አንዳንድ ጊዜ ፎሮፎር የራስ ቅላችን ላይ ሲኖር ያንን ፎሮፎር ለመሸፈን ቅባት እናደርጋለን። ቅባት ስናደርግ ደግሞ ይለጠፍና ልክ እንደ ጭቃ ሆኖ ሌላ በሽታዎችን ሊያመጣብን ይችላል። የቆዳችንም ቀዳዳ ሊደፍነው ይችላል። ስለዚህ ፀጉራችን መሰባበርና እድገትም እንዳይኖረው ጤናም እንዳይኖረው የራስ ቅላችን የሚያደርግ ነው። ስለዚህ ይሄን አድርገን ግን በምንጠቀም ሰዓት ከብዙ ነገሮች እንከላከላለን። ስለዚህ በእንደዚህ አይነት እቃ ለመርጨት ለፀጉር በሚጠቅም በሚመች እቃ ላይ በዚህ መልኩ ገልብጨዋለሁ። ይሄው አሁን ፀጉሯ ላይ እየከፈልኩኝ በደንብ አድርጌ ነው የምጠቀምላት። ስለዚህ የቀይ ሽንኩርት ውሃና የሎሚ ጭማቂ ለፀጉር እድገት ጥንካሬ በጣም ጠቃሚ የሆነ የተፈጥሮ መፍትሄዎች ናቸው። የቀይ ሽንኩርት ውስጡ ሰልፈር የተባለ ለፀጉራችን እድገትና የሚያበረታታ ፀጉራችን እንዲያድግ የሚያደርግ በውስጡ ይዟል። ስለዚህ ከሎሚ ጭማቂው ጋር አድርገን ስንጠቀም በጣም ለፀጉራችን ጠቃሚ ነው። ስለዚህ በዚህ መልኩ እየከፈልኩኝ እንደዚህ እየረጨው ፀጉሯንም ዛላው ጠንካራ እንዲሆን ቆንጆ እንዲሆን ቶሎ እንዳይጎዳ ይከላከልልናል ቀድመን በተለይ። ስለዚህ አንዳንዴ ሙቀት ያለው ሀገር ስንሄድ በሙቀቱ ምክንያት ፀጉራችን የመሳሳት አንዳንድ ነገሮች ስንጠቀም ፀጉራችንም የመሳሳት ነገር ያመጣልና ይሄኛው በጣም የሚከላከልልን ነው። ለፀጉራችንም እድገት የሚጠቅም ነው። የሎሚ ጭማቂ ደግሞ ፀጉርን በማከም ከፍተኛ ድርሻ አለው። እንደ ፎሮፎር አይነት ያሉት የፀጉር መነቃቀልን የሚቀንስ ከራስ ቅል ጋር የተያያዙ ችግሮችን ለመከላከል የሎሚ ጭማቂ በጣም ጠቃሚ ነው። ስለዚህ ከሽንኩርቱ ውሃ ጋር እንዲህ ስንጠቀም በጣም ለፀጉራችንም እድገት ቆዳንም የማከም አለው። ቫይታሚን ሲም ነው ሎሚ። ስለዚህ በዚህ መልኩ አድርገን አብረን ቀላቅለን በደንብ አድርገን የራስ ቅላችንም ዛላውንም እንደዚህ እየከፈልን በደንብ አድርገን ከቀባ ነው በጣም ቆንጆ ነው። ቀብተን ለ30 ደቂቃ ፕላስቲክ ሸፍነን እናቆየዋለን ማለት ነው። እዚህ ጋር አሁን በደንብ እየከፈልኩ ይኸው ልክ እንደምታዩት ፀጉሯም ብዙ ነው። በጣም የተለያዩ ትሪትመንቶችን ስጠቀምላት በቃ ፀጉሯ ብዛቱ በጣም እየጨመረ አንዳንድ ጊዜም ለመጎንጎን ለ4 ለ5 ለመጎንጎንም ትንሽ እያስቸገረኝ መጥቷል። ስለዚህ በዚህ መልኩ አድርጋችሁ ፀጉራችሁ የሳሳባችሁ ሰዎች መጠቀም ትችላላችሁ።
ፀጉራችሁ ደግሞ ገና ያልተጎዳ እንዲከላከል ቀድመን እንዲህ ብንጠቀም በጣም ውጤታማ ዛላው ጠንካራና ወፍራም ስለሚሆን ቶሎ ፀጉራችን አይጎዳም። ስለዚህ በዚህ መልኩ አድርገን መጠቀም እንችላለን። የሎሚ ጭማቂ ደግሞ አድርገን ፎሮፎር ያለብን ሰዎች በዚህ መልኩ ብንጠቀም ፎሮፎር ከአንድ ሰው ወደ ሌላ ሰው የመጋባት ባህሪ ያለው። ስለዚህ በዚህ መልኩ ፀጉራችንና የራስ ቅላችንን መጠበቅ ጤናውን እንችላለን። ያማረ ፀጉርም እንዲኖረን ሻይን የሚያደርግ ፀጉር እንዲኖረን ያደርጋል። ስለዚህ ጋር ውስጡን እንትኗን ቆዳዋን ብቻ ሳይሆን ፀጉሩንም ዛላውንም ነው በደንብ አድርጌ የቀባሁት። ከዛ በዚህ መልኩ አድርጌ በላስቲክ ሸፍኜ በደንብ 30 ደቂቃ በቂው ነው። ከዛ በሻምፖ ትታጠቡታላችሁ። ስለዚህ በዚህ መልኩ አድርጋችሁ ተጠቀሙት። ቪዲዮንም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እመጣለሁ። አመሰግናለሁ።